አንዳንድ ጊዜ ምን ያጋጥማችኋል? በአዲስ ሰው ስንተዋወቅ ወደ አዲስ አካባቢ ስንሄድ አዲስ ነገር ስናገኝ በጣም ውብ አይተነው አግኝተነው የማናውቀው ይመስለናል። ከዛ ትንሽ እንደቆየን ያ ነገር በጣም ክፉ፣ በጣም አስቀያሚ፣ በጣም እንደዚህ አይነት መጥፎ የሚደብር ነገር አጋጥሞን የማያውቅ አይነት ስሜት ሊሰማን ይችላል። ይሄ ግን በጣም መጥፎ ባህሪ እንደሆነ ታውቃላችሁ። በተለይ በማህበራዊ ህይወት ውስጥ ለምሳሌ ዛሬ ጓደኛ ታገኛላችሁ አይደለም? ከዛ ትተዋወቃላችሁ ወይም እንተዋወቃለን። ከዛ ዛሬ ስናገኘው በቃ በጣም ሁሉ ነገሩ በቃ ፐርፌክት ሆኖ ይታየናል። በቃ ቁንጅናው ውብ ሆኖ ይታየናል። በቃ የተለየ መስሎ ይታየናል ያ የምንተዋወቀው ሰው ወይም የምንተዋወቃት ሴት። ከዛ አንድ ሳምንት፣ አንድ ወር፣ 2 ወር፣ 3 ወር ሊሆን ይችላል። በቃ በፍቅር በቃ ይሆናል አይደል? በአዲስ እንትን በቃ የሌለ ላይፍ፣ የሌለ ህይወት ውስጥ የሌለ ስሜት፣ የሌለ እንትን ውስጥ እንቆያለን። ከዛ ከትንሽ ጊዜ በኋላ ለምሳሌ የሆነ እንከን ልናይለት እንችላለን። ማለት ማንኛውም ነገር የሆነ ደካማ ጎን ይኖረዋል። ያችን ማወቅ ስንጀምር ደግሞ ልክ ያንን በጣም አንግሰን የነበረውን፣ በጣም አድንቀን የነበረውን፣ በጣም ትልቅ አድርገን አግዝፈን የነበረውን በአንድ ጊዜ ዜሮ ልናደርገው እንችላለን። በቃ ማለት ምንም ነገር እንደሌለው ባዶ እንደሆነ፣ ሰው ከሆነ እጅግ በጣም ክፉ እንደሆነ፣ እቃ ምናምን ከሆነ በጣም የሚያስጠላ እንደሆነ ምናምን አድርገን ዜሮ፣ ዋጋውን ዜሮ አድርገና መጀመሪያ 100% አድርገን የነበረው ከትንሽ ጊዜ በኋላ መልሰን ዜሮ እናደርገዋለን። ለምን ብለን ስንጠይቅ የእቃዎቹ ወይም የሰዎቹ ወይም የአካባቢው ሁኔታ ሳይሆን የኛ አስተሳሰብ ነው። የኛ አስተሳሰብና ስሜታችንን የምንቆጣጠርበት መንገድ፣ ነገሮችን የምንረዳበት፣ ነገሮችን የምናጣጥምበት መንገድ ነው ነገሮችን እዛ ላይ እና እዛታችን እንዲሆኑ የሚያደርጋቸው። ለምሳሌ አንድን ሰው ስንተዋወቀው እንበልና በጣም ደስተኛ ሆነን በቃ ሳቅ እያለን የሆነ ውስጣችን ጥሩ ሙድ ላይ ከሆነ የተዋወቅ ነው ለዛ ሰው የሚሰማን ስሜት እጅግ በጣም በቃ የተለየ በጣም ውብ የሆነ እይታ ነው የሚኖረን። ምክንያቱም ሙዲያችን ጥሩ ሁኔታ ላይ ስለነበረ። ከዛ ሙዲያችን ደግሞ መጥፎ ሲሆን ደግሞ እንበልና ወይ የሆነ የሚረብሸን፣ የሚያስቀይመን፣ የሚያስከፋን ነገር የሆነ ነገር ሲፈጠር ሙዲያችን በአንድ ጊዜ በፍጥነት ይወርድና ያንን በቃ መላእክት አድርገን የምንስለውን ሰው ኦር ደግሞ በጣም ፐርፌክት አድርገን የምንወደውን እቃ ምንም ስናደንቀው የነበረውን እቃ ሊሆን ይችላል፣ አካባቢ ሊሆን ይችላል፣ ማንኛውም ነገር ልክ ሙዲያችን ብቻ ስለተረበሸ ዜሮ አድርገን በቃ እናወርደዋለን። በቃ እንዳለ እናረክሰዋለን፣ በጣም እናዋርደዋለን ምናምን እንደዛ አይነት ነገር። እንደዛ አይነት ባህሪ ሰዎች ሲኖራቸው ከሰው ጋር ለመኖር ራሱ በጣም ከባድ ነው የሚሆንባቸው። ለምን? የሚያዩት የሚሰሙት ወይም የሚረዱት ነገር ነሰሰሪሊ መጥፎ ስለሆነ ሳይሆን እነሱ ነገሮችን የሚረዱበት መንገድና ስሜታቸውን የሚቆጣጠሩበት መንገድ ራሳቸውን በተረጋጋና ወጥ የሆነ አቋም እንዲኖራቸው ስለማይፈቅድላቸው ማለት ነው። ለምሳሌ ስሜታችን በተቀያየረ ቁጥር ነገሮችን የምንረዳበት መንገድ አብሮ የሚቀያየር ከሆነ እጅግ በጣም ከባድ ነው የሚሆነው። ያ ማለት ጥሩ ስሜት ላይ ስንሆን ሙዲያችን ሲስተካከል አንድ ሰው ጥሩነቱ መልካምነቱ በጣም ገዝፎ የሚታየን ከሆነና ውስጣችን ደግሞ የሆነ ጥሩ ባልሆነበት ሰዓት ላይ በሚከፋን፣ በተናደድን፣ በተበሳጨን ሰዓት ደግሞ የአንድ ሰው ማንነቱ ኦር ደግሞ ስብዕናው ባዶ ሆኖ መጥፎ ክፉ ሆኖ የሚታየን ከሆነ የሰዎች ማንነት በእኛ ስሜት ላይ ነው ዲፔንድ ሆነው እንደማለት ነው። የሰዎቹ እውነተኛ ማንነት መሰረት ያደረገው የኛ ስሜት ነው። የኛ ስሜት ጥሩ ሲሆን እነሱ መላእክት ናቸው። የኛ ስሜት ጥሩ ካልሆነ እነሱ ደግሞ ሰይጣን ናቸው። ማንኛውም ዕቃ እንደዛው ሰው ሊሆን ይችላል፣ ዕቃ ሊሆን ይችላል፣ ንብረት ሊሆን ይችላል፣ አካባቢ ሊሆን ይችላል፣ የትኛውንም ነገር ኢቭን የሚለብሱት ልብስ ሳይቀር ማለት ነው። ስለዚህ እንደዛ አይነት ሁኔታዎች ሲኖሩ ራሳችንን
ቆም ብለን መመልከት ጥሩ ነው። ለምሳሌ ይሄን ነገር እንደዛ አይነት ባህሪ እንደዛ አይነት ስሜት መቀያየር፣ የባህሪ መቀያየር፣ የአስተሳሰብ መቀያየር እንደዛ የሚያጋጥመኝ እኔ ከሆንኩ ራሴን መመልከት አለብኝ ማለት ነው። ምክንያቱም በተቻለ መጠን አንድ ሰው ወጥ የሆነ አቋም፣ ወጥ የሆነ አስተሳሰብ፣ ወጥ የሆነ ስሜትና ወይም ደግሞ ወጥ የሆነ ባህሪ ሊኖረው ይገባል። በተቻለ መጠን እንደየሁኔታዎች አስፈላጊነት ነገሮችን ለማስተካከል ፈተናዎችን ለማለፍ አንዳንዴ የምናስተካክላቸው ነገሮች ሊኖሩ ይችላሉ። ግን እንዳጠቃላይ የሆነ ሰው ምን ነገር ቢከሰት የማይቀየር የሆነ ባህሪ ያለው። ስለዚህ እነዚህ ባህሪያቶች ግን በተቀያየሩ ቁጥር የኛ ቋሚ መገለጫችን መቀያየር ነው የሚሆነው። እንደውም አንዳንዴ እኮ በተፈጥሮ ስንገልጻቸው እኮ ኧረ በእናትህ እሷ እኮ በቃ እንደ ስስት ነው የምትቀያየረው፣ ኦር ደግሞ ኧረ በእናትህ እሷ እየተገለባበጠች እኮ ባህሪዋ አይታወቅም ምናምን እንላለን። ይሄ ማለት ምንድነው? ቶሎ ስሜታችን በተቀያየረ ቁጥር ለሰዎች የሚኖር አመለካከት፣ ከሰዎች ጋር የምንግባባበት መንገድ፣ ሰዎችን ለነሱ የምንሰጠው ምላሽ አብሮ ቀይር ስንል እሱ ብቻ አይደለም ውሳኔያችንም አብሮ ስለሚቀያየር ከሰው ጋር የሚኖረን ያኗኗር ዘይቤም አብሮ የመግደል ባህሪ ያለው። ስለዚህ የምንታወቀው የሆነ የተቀያየረ ባህሪ እንዳለን ተብሎ ነው የሚገለጽልን ማለት ነው። በእርግጥም ትክክል ነው። ስለዚህ ምን ማድረግ አለብን ከተባለ ራሳችንን መመልከት ነው የመጀመሪያው ስራ ሊሆን የሚችለው። ራሳችንን መመልከት፣ ምን አይነት ባህሪ ነው ያለኝ? ምን አይነት ስሜት ነው የሚሰማኝ? የሆነ ግልብጥብጥ ምን አይነት ሰው ነው ወይ? ቶሎ ሐሳቤን መቀየር፣ ቶሎ ሐሳቤን መሻር፣ መወሰን መሻር ሳልተገብረው ዝም ብሎ ብቻ ሐሳቤ መቀየር። ባህሪዬም አንዳንዴ አሳቂተኛ፣ ቶሎ ደግሞ ሳይቆይ ደግሞ የምቆጣ እንደዚህ አይነት እንዲሁ ደግሞ አንድን ሰው አዲስ የምትዋወቀው ሊኖር ይችላል፣ አብረን ሊኖር ይችላል ምናምን። አንዴ በፍጥነት ያን ሰው መልአክት አድርገን አመስግነ ነው ወደን እንደምንወደው ገልጸ ነው ምናምን። ከዛ ደግሞ በቶሎ በቅጽበት ደግሞ መልሰን እንደገና ያን ሰው የምንጠላው የምናዋርደው ዜሮ የምናደርገው እና ይሄን ክፉ እንደሆነ የምንገልጽ አይነት ሰዎች ከሆን በጣም መጥፎ የሐሳብ መቀያየር የሚሰማንን ስሜት የመቆጣጠር ችግር አለ ማለት ነው። ምክንያቱም የሚሰማን ስሜት ነው እኛን እየመራን ያለው። ጀስት እንደ ፍሬን እኛን እየመራን ያለው የሚሰማን ስሜት ስለሆነ ያ ማለት ቶሎ መናደድ፣ ቶሎ መከፋት፣ ከዛ ደግሞ እንደገና ቶሎ መሳቅ፣ ቶሎ መደሰት። ስለዚህ መሀል ላይ ማምጣት መቻል አለብን። ሚዛናዊ የሆነ ስሜትን የማዳመጥ ባህሪ ላይ ማምጣት አለብን። ለምሳሌ ደስ ሊለን ይችላል፣ ግን ደግሞ ደስታችን መስመሩን ሳይለቅ የሚሰማን ደስታ ሰዎችን መልአክት አድርጎ የሚያሳይ አይነት መሆን መቻል የለበትም። ጀስት ደስታ ነው። የመጠኑን ይዞ ውስጣችን ጥሩ ስሜት ሊሰማው ይችላል፣ ግን ደግሞ የሆነ ያ የሚሰማው ስሜት አንዳንዴ በቃ ከፍ ብሎ በቃ የሆነ በጣም ሳቅ እያበዛን ሰዎችን ብዙ ነገር መንከብ እንደዛ አይነት የሚያደርግ መሆን የለበትም። ሲከፋን ደግሞ በአንድ ጊዜ ውስጣችንን ባዶ አድርጎን ከዛ ደግሞ የምንወዳቸውን ሰዎች በዙሪያችን ያሉ ሰዎች ክፉ እንደሆኑ፣ መጥፎ እንደሆኑ፣ ባዶ እንደሆኑ ኦር ደግሞ ምንም ጠንካራ ጎን የሌላቸው እንደሆኑ አድርገን እንድናስብና ለነሱ በዛ መልኩ እንድንገልጽ እኛን የሚገፋን መሆን መቻል የለበትም። ስለዚህ ምን መሆን አለበት? ስሜታችንን ልንቆጣጠረው ይገባል ማለት ነው። ስለዚህ አላግባብ በዛ ልክ እየተቀያየረ እኛም አብረን እየተቀያየርን የምንሄድ ከሆነ የምንሄድበት አቅጣጫ ትክክል አይደለም ማለት ነው። ሰም ፖይንት ላይ በቀላሉ ብዙ ተያያዥ ነገሮችን እያስከተለ ይመጣል። ስለዚህ ስሜታችንን መቆጣጠር ከዛ በኋላ ደግሞ ይሄ ሰዎችን ቶሎ ለማድነቅ፣ ሰዎችን ቶሎ ለማዋረድ መቸኮል የለብንም ማለት ነው። ሁሉም ነገር ጊዜ የሚመልሰው ነገር ነው። እኛ ሰዎችን ክፉም ደግም ስላልናቸው የነሱን ስብዕና ይቀየራል ማለት ከነሱን ከፍም ዝቅም ላናደርገው እንችላለን። ነገር ግን ስሜታቸውን ልንጎዳው እና ደግሞ ማህበራዊ ግንኙነታችንን ልንሰብረው እንችላለን። ስለዚህ ይሄን ከግምት ውስጥ በማስገባት ቶሎ ሰዎችን ማድነቅ ዘንድ ቶሎ ሰዎችን ደግሞ ምንም እንዳልሆኑ ማዋረድ፣ ይሄን እዚህ ላይ ራሳችንን ብንመለከትና ብናስተካከል በጣም ጥሩ ይመስለኛል። ለዛ ነው አንዳንድ ጊዜ ቶሎ ፍቅር ይጀመርና ጀስት ልክ ምንድነው ልክ
እንደ ሽሮ የሆነ ሰዓት ላይ በጣም ቦግ 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 ይላል። ከዛ በአንድ ጊዜ ብሬክ ያደርጋል ማለት ነው። ከዛ የሆነ ሰዓት እንደዚህ ፍቅር ብቻ አይደለም፣ ማህበራዊ ህይወት ውስጥ አዲስ ሰው ከተዋወቅን በኋላ በጓደኝነት ህይወት ውስጥ፣ በቤተሰብ ህይወት ውስጥ፣ በማህበረሰብ እንደ ባንድ አካባቢ አብረን ስንኖር የሆነ ሰው እንተዋወቃለን። ዘንድ ከዛ በኋላ በስራ በትምህርት ቤት ሊሆን ይችላል እንተዋወቃለን። ከዛ ግን ህይወት ነገሮች ወጥ በሆነ መልኩ ረጋ ባለ መልኩ ነገሮችን ተረድተናቸው የሆነ ነገር ብንጀምር እንኳ ረጋ ባለ መልኩ የምናስሄደው ከሆነ አንደኛ ቋሚ የሆነ ማንነት እንዳለን፣ ቋሚ የሆነ የተረጋጋ የሆነ አስተሳሰብ፣ ስሜት፣ ውሳኔ፣ ባህሪ እንዳለን የሚገልጹ ብዙ ነገሮች አሉት። ከዛ በኋላ ደግሞ ቢያንስ የምናደርገው ነገር ሞር ጎጂ ከመሆን ይልቅስ መልካም የመሆን እድሉ ከፍተኛ ነው የሚሆነው። ምክንያቱም ቶሎ መወሰን፣ ቶሎ ምናምን፣ ቶሎ መናገር እነዚህ ነገሮች ብዙ ጊዜ ለስህተት የማጋለጥ እድላቸው በጣም ከፍተኛ ነው የሚሆነው። ስለዚህ አይ ቲንክ ይህንን ብናስብበት የሚጠቅመን ይመስለኛል። ምክንያቱም ትንሽ የምትመስል ነች፣ ነገር ግን ብዙ ተጽዕኖ ታመጣለች። ችግሩ ላለበት ሰው እጅግ በጣም ሰፈሪንጉ ሃይ ነው ማለት። ችግሩ ላለበት ሰው ስቃዩ በጣም ከባድ ነው። ለምን? ጓደኞቹ ይጠሉታል። ሰዎች የሚያወሩበት መንገድ ጥሩ አይደለም። ሰዎች አያምኑትም። ኢቭን አንዳንዴ ክርክር ምናምን ሲነሳ እንኳ በቃ የሆነ ቶሎ እርብሽ፣ ከዛ በኋላ ቶሎ መሰዳደብ፣ ቶሎ ነገሮቹ ቅይሪር እንደማለት እንደዚህ አይነት ነገር ይከሰታል ምናምን። ያ ደግሞ በማህበራዊ ህይወት ውስጥ ከሰው ጋር የማንገጥም ያደርገናል። በቃ ከሁኔታዎች ጋር የማንስማማ ያደርገናል። እና ለችግሩ ላለበት ሰው እጅግ በጣም ከባድ ነው። በዙሪያችን ላሉ ሰዎችም በጣም አስቸጋሪ ነው የሚሆነው። እና አይ ቲንክ ይህንን ሁላችንም ዘወር እያልን ራሳችንን ብንመለከተው የአኗኗር ዘይቤያችን ላይ ትንሽ ቅመም መጨመር እንደመሆን ይቆጠራል። ምክንያቱም እያንዳንዷ ቅመም ለአንድ ነገር መጣፈጥ የራሷ አስተዋጽኦ አላት። ስለዚህ በዚች በማንነታችን ላይ በአስተሳሰባችን ላይ በሚሰማን ስሜት በምናሳየው ባህሪ ላይ ህይወታችን ላይ ትንሽ ነገር ብናስተካከል ብዙ የምንቀይራቸው ነገሮች ስላሉ ነሰሰርሊ እነዚህ የምናነሳቸው ነገሮች ላይ የምናነሳቸው ሐሳቦች በሙሉ አንድ ሰው ላይ ይኖራሉ አይደል ማለት አይደለም። አንደኛ እኛ ብንማረው ወደፊት እንዳናዳብረውና እንዳይመጣ እንድንከላከል ያግዘናል። ሁለተኛ ያለበት ሰው ደግሞ ያስተካክለዋል ማለት ነው። ለማንኛውም ለዛሬ ያለኝ ሐሳብ ይህን